Melissa, Sena Gotalu. Garigona. Andizi. ये टेक्निक चेक करा ले
ይስጥልኝ እንደምን አላችሁ ውድ ኦሮሞ ልጆች እንዴት ናችሁ እናንተ ኦሮሞ መሆን ማለት እኮ መታደል ነው አለመሆን ግን በጣም ከባድ ነው በጣም ከባድ ነው ሽብንሽ ቶርስ እንኳን ከናንተ ተፈጠርኩ እኔ ሌላ ምንም አይደለም እንኳን ኦሮሞ ሆንኩኝ እንኳን ኦሮሞ ሆንኩኝ ኦሮሞ ከመሆን ሌላ ምን ስጦታ አለ ከእግዚአብሔር ምንም ነገር የለም እንኳን ጌታ ሆይ እንኳን ኦሮሞ አርገ ፈጠርከኝ እንኳን ሌላ አርገ አልፈጠርከኝ አሁን እንግዲህ ማስተላለፍላችሁ መልእክት የለም ግን ምን እንጃ ምን የሚያኮራ ነገር አለ ከዚህ በላይ ምን ሆኖ መገኘት ነው የሚያስፈልገው ኦሮሞ ሆኖ መገኘት ነው የሚያስፈልገው ኦሮሞ ሆኖ መፈጠር ያ ደሩ ዘሃረሩ እስከንድ ነገር ላሳያችሁ ኢትዮጵያዊነት አንድነት ከእግዚአብሔር የተሰጠ አይደለም ኦሮሞነት ነው ኦሮሞ ሆኖ መፈጠር ነው ከእግዚአብሔር የተሰጠ ከእግዚአብሔር የተሰጠ ስጦታ ያ ነው ሲፈጥር ደግሞ ከወርቅ ጋር ነው የተፈጠርከው ያ ከደረቅ መሬት ጋር አይደለም የተፈጠርኩት ከእርጥብ መሬት ጋር ነው የተፈጠርኩት ከቆንጆ ኦሮሞነት እንግዲህ እኔ እህታችሁ ሰውን እንዴት እንደማስተካከል ትላንትና በተናገርኩት መሰረት ደሩ ዘሃረሩ ተኳኩሎ ሸሚዙን ለብሶ ጽዳት አርጎ ወጥቷል አያችሁ እኔ ስንት ሰው ነው መሰላችሁ እንኳን አንተን አይደለም እኔ የተማርኩትም እዚህ ሀገር ላይ ስታይሊስት ነው እንዳንተ ደደብ አይደለሁኝም እና ባይላሳያችሁ ምን ሆኖ እንደመጣ አስተካክየው በአንድ ቃላት በአንድ ንግግር ደሩ አፍንጫን አትጎርጉር ደሩ ስትወጣ ደግሞ ፕሮቶኮልን ጠብቀ ስታይልን ይዛ ውጣ ብየው ተስተካክሎ መጥቷል ምክሬን ስላዳመጥከኝ በጣም ነው ማመሰግነው እንዳንተ ያለውን 50 ነው ማስተካክለው በየቀኑ 50ውን እየነዳው ነው ማስተካክለው ይሄ ስራዬ ነው ስለዚህ አስተካክያለሁ አዳምጣሃል ቴንክ ዩ ማይ ብራዘር ግን አንድ ያላስተካከልከው ነገር አለ አፍህን ነው ከአፍህ የሚወጣው ነገር አስተካክል እሱን ደግሞ ቀስ በቀስ እንሰራዋለን አይታችሁታል እንግዲህ የለበሰውን ልብስ ያደረገውን ሸሚዝ ኮፍያውን አርጎ ጥብ ጽድት ብሎ በስነ ስርዓቱ ወደ ፓብሊኩ ጋር መጥቷል ሌላው እንግዲህ እኔ እናንተ ምናቃቸው በጣም ብዙ ነገሮች አሉ ደሩ ዘሃረሩ እኔ እናንተ ከአንድ ወር በፊት የሶሻል ሚዲያ ኮንፈረንስ አድርገን ጉድህን ይዘን ቁጭ ብለናል ማንነትህን አውቀን ይዘን ቁጭ ብለናል ግን እርግጠኛ ሆነን እስከምንነጋገር ድረስ ያንተን ማንነት እርግጠኛ ሆኖ መረጃ እስካልቀረበልን ድረስ ለአንድ ሰው እንዲ ነው ብለን ማለት ስለማንችል ነው እንጂ እኛ በበኩላችን ተረድተናል አንተ ማን እንደሆንክ ምን እንደሆንክ ያ ለሁለት ሳምንት እንድታዳምጡት የምፈልገው ምንድነው ሶሻል ሚዲያ ላይ ያላችሁ ሰዎች ለሁለት ሳምንት ያህል እኛ ከሱ ጋራ ኮንፈረንስ አድርገን ነበር ሶሻል ሚዲያ ላይ ማለት ነው የራሳችንን ፔጅ መስርተን አንድነት እንዴት ነው ሰውን ወደ አንድነት የምናመጣው የሚያስማማን ነገሮች ምንድናቸው በሚለው ተነጋግረንበት ግን እሱ የአማራ ተወላጆችም ነበሩ ከኛ ጋር የነበሩ የኦሮሞ ተወላጆችም ነበሩ ከኛ ጋር የነበሩ በእያንዳንዳችን ውስጥ እየገባ እያፋጨ እያጣላን
በመጨረሻ ጉዱን ያወጣሁት እኔ ነኝ ወጥቼ እዛ ኮንፈረንስ ላይ እንዴት ነው ደሩን በግል ማለት ይሄ በግሩፕ የምንነጋገርበት ሚዲያ ነው እንጂ በግል ለምንድን ነው የምንነጋገረው? አንተ ጋር ያለውን ሐሳብ እኔ ጋር የተናገርከውን ሐሳብ ለምንድን ነው ለነሱ የማስነግራቸው ብዬ ጉዱን አፍረጥርጭ ያወጣሁት እኔ ጋር እየደወለ ለኔ ሌላ ነገር ይላል። እነ ማህሌት የሚባሉ የምታውቋቸው ጎንደር እኔ ጎንደሬ ነኝ ነው ምናምን የሚል ፓርቲ የራሳቸው የሆነ ድርጅት ያላቸው እነ ሃና ብዙ ኤርሚያስ እነ ኤፍሬም የሚባሉ ልጆች አሉ የግንቦት 7 ምናምን እነሱንም በየግል እየደወለ እያፋጀ ለሁለት ሳምንት ያህል ለሊት እንቅልፋችንን አጥተን ከሱ ጋር ተነጋግረናል። በኋላ ላይ እኔ ነኝ ለኔ የምትነግረኝን ሐሳብ ለምንድን ነው እዚህ ግሩፕ ፔጅ ላይ የማታወራው ብዬ ፍርጥሩጡን ያወጣሁት ማለት ነው። ልክ ይሄም ደግሞ ሲወጣ ማንነቱን አወቅ ነው ለካ እኔ ጋር እንደሚለኝም እኔ ጋር የሚናገረው ንግግር እነሱ ጋር መሄድና እንዴ እነ ጂጂ እኮ እንደዚህ ናቸው እነ ናዚ እኮ እንደዚህ ናቸው እነ ምስራቅ እንደዚህ ናቸው እያለ ያባላን እሱ ነው። ስለዚህ ነው እሱ ማለት ወያኔ ነው። እኛ ደሩን የምናውቀው ዛሬ አይደለም ያ ስላየነው ነው ማንነቱን ስላወቅን ነው። እና ማንነቱን የማያውቅ ከየት እንደመጣ ምንነቱን የማያውቅ አንድ ጊዜ ሐረር ተወለድኩ ይላል። ሐረር አካባቢ ምኑ ጋር ነው ቦታው ምን ሰፈር ነው ስትሉት የሚናገረው የሚያውቀው ነገር የለም። ሐረር ውስጥ የነበሩ ልጆች ናቸው ኮንፈረንስ ውስጥ የነበሩት እና ሲጠይቁት ሰፈሩን ምንም አያውቀውም። የት እንደተወለደ የት እንዳደገ አካባቢውን ራሱ ይሄ ነው የሚል አንድ ሪዝን የሆነ ነገር አያቀርም። ለዚህ ነው የሱን ማንነት እኛ ራሳችን ግራ ይገባል። እኔ እንዲያው ምንድነው ያልኩት ሶማሌ ሊሆን ይችላል። ለምን ከ20 ዓመት በፊት ሶማሌዎች ተሰደው እኛ ጋር ገብተው ስለነበሩ በዛ ሰዓት የተወለደ ኢትዮጵያ የተወለደ ሰው ሊሆን ይችላል። ለምን ሶማሊኛ ይናገራል ትግርኛ አይናገርም ሲጀመርም በጣም ትንሽ ነው የሚናገረው አይችልም። ለምን ከኛ ግሩፕ ውስጥ ትግሬ የሆኑ ልጆች ነበሩና ሲያናግሩት እንጦጥ ነው ምንም ነገር መልስ የሚሰጠው ነገር የለም። ትግሬ ነኝ ይላል ውሸቱን ነው። ጎንደሬ ነኝ ይላል ውሸቱን ነው። ባህር ዳር ነው ያደግኩት ይላል ውሸቱን ነው። ስለዚህ ምንም ነገር የሚያውቀው ነገር የለም እና ሶማሊኛ ግን በጣም ፐርፌክት ነው። ሶማሊኛ በደንብ ይችላል። ስለዚህ ይሄ ልጅ ሶማሊዎችኛ ጋር ከ25 ዓመት በፊት ሶማሊ ውስጥ በነበረው ጦርነት ጊዜ 26-27 ዓመት በፊት እዛ አካባቢ የመጣ ምናልባት ሊሆን ይችላል ብዬ ነው የምገምተው። ግን እዚህ ደግሞ ጀርመን ውስጥ ያሉ የወያኔ አባል ከሆኑ ሰዎች ጋር ግንኙነት አለው። ይሄንን ደግሞ ግልጽ አድርጌ እነግራችኋለሁ። ደሩ ወያኔን ብትሆን እኛ የሐሳብ ልዩነት ነው እንጂ ያለብን ሐሳብን እንትን ነው እንጂ ያለብን እንዳንተ አይነቱ እንኳን እኛን አይደለም ማንንም አይሸውድም። በቃ የትም ተፈጠር የትም ተወለድ ሰው በመሆን እናከብርሃለን። ግን ሰውን አትሳደብ፣ ሰውን አትናገር፣ ሐሳብን ማቅረብ ትችላለህ። ይሄ ያንተ ነፃ ፔጅ ነው የኔ አይደለም። በፌስቡክ ላይ የፈለከው መናገር ትችላለህ። ግን ፌስቡክ ጋር ስትቀር ጸዳና ጠራ ብለህ እንድትመጣ ያንን ነገር ስላስተካከልክ አመሰግናለሁ። በተረፈ የምትናገረው ነገር በሙሉ እኔ ተቃዋሚ አይደለሁኝም። ያንተን እንኳን መናገር አይደለም በፌስቡክ ላይ ማራትም ትችላለህ። ለምን ፌስቡክ ያንተ ነው የሚያዳምጥህ እንዳንተ አይነቱ ደነስ ስለሆነ ማንም የኦሮሞ ልጅ የደሩን ፌስቡክ የሚያዳምጥ የለም። ኢቭን መስፍን እንኳን አማርኛ የሚሰማው ደሩን የሚከታተለው ሰው የለም። ምናልባት የሚከታተሉ ምስኪኖቹ በአንድነት የሚያምኑ እስካሁን ድረስ ያልገባቸው የኦሮሞ ልጆች አይደሉም። ኢትዮጵያ ውስጥ የሚኖሩ በአንድነት የሚያምኑ ሰዎች ያንተ ተከታዮች ሊሆኑ ይችላሉ። የኦሮሞ ህዝብ ግን እንኳን አንተን አይደለም እንዳንተ ያለው ተራሰው አይደለም ከዛም የመጣው እናንተም የመጣው ማንም የሚያዳምጥ የለም። ምናልባት እኔ ላዳምጣችሁ ይላል። ለምን ለሚዲያ ይስል ሚዲያ ላይ የእናንተን ታሪክ ለማቅረብ የእናንተን ጉድ ለማቅረብ ስል እኔ ብቻ ነኝ የማዳምጣችሁ። ከኦሮሞ ውስጥ ሌላ ኦሮሞ አያዳምጣችሁም። ስለዚህ ደሩ ዘሐረሩ አይደለህም ደሩ ዘሶማሌ ብንልህ ይሻላል። ሶማሌ እንኳን ያግዛል ለኢትዮጵያ ሰው ስለሆነ ብቻ። አንተ ግን አፋጪ ሰውን የምታፋጭ ያ ጉድህን ያወጣሁት እኔ እንደሆንኩኝ ታውቃለህ። አዳምጠኝ። ያ እዚህ ደግሞ እንዳንተ አይነት አሮጊት አለች ህዝቡን እያፋጀች በአመት 2 ጊዜ ሀገሯ አሁንም ደርሳን የመጣችሁ ሀገሯ የምትገባ እዚህ ግን ትመጣና ወያኔ እንዲህ ነው ብላ አይደለም የምታወራው። እስቲ ተረዷት እናንተ ራሱ የገዛ ወንድሞቿ የማያቀርቧት እህቶቿ የማያቀርቧት የራሷ ወንድም ነው ላስት ይር ምን ብሎ እንደነገረኝ ልንገራችሁ። ወንድሟ ከፈለጋችሁ አሁንም ቢሆን
የሚያወራው ነው ማንም ቤተሰብ አያቀርባትም ህዝቡን እየበጠበጥሽ ነው አቁሚ ተብላለች ከቤተሰቦቿ እባክሽ ህዝቡን እየበጠበጥሽ ስለሆነ አቁሚ ያንቺን ፖለቲካ ወይ አንቺ እዛው ኑሪበት እኛን ግን ለምን የሷ ቤተሰቦች ሬስቶራንት አላቸው ቤተሰቦቿ ከሰው ጋር በጣም የሚግባቡ ናቸው ስለዚህ እነሱ ላይ የደረሰ ጫና አለ እባካችሁ እህታችሁን ተውበሏቸው ካልሆነ ሬስቶራንታችሁ መተን አንመገብም እቺ ሴትዮ ወያኔ ናት ሰውን እያባላች ነው ተብለው ችግር ስለደረሰባቸው ቤተሰቦቿ አቀርቧትም እኔ ቤተሰቦቿን በጣም ማከብራቸው በጣም ነው የምወዳቸው ግን እሷን ግን አንድ እንኳን ወንድሞቿ ከእናትና ከአባት የተፈጠሩ የራሷ ወንድሞች እሷን አቀርቧትም ለምን ወያኔ ስለሆነች እዚህ መታ ሌላ ነገር ትለፈልፋለች ኢትዮጵያ ደግሞ በአመት ሁለቴ ትሄድና የራሷን ድርጅት ታደርጋለች የራሷን ስራ ትሰራለች ለቃቅማ ገንዘብ ከካሪታስ ከዚህ ከቀይ መስቀል ነው ለቃቅማ ብር ሄደችው ከዛሬ 20 አመት በፊት ኢትዮጵያ ውስጥ ለወሎ ውስጥ ለሚኖሩ ህፃናቶች ለሚረዱ ተብሎ ብሩን ግን አርጋ የራሷን ቤት ሰርታ ተመልሳ መጣ ወያኔ አባረረኝ ብላ ድጋሚ ብር ለማሰባሰብ ነው እዚህ መጣችሁ ይሄ ታሪኳን እኔ በደንብ አድርጌ አቀርብላችኋለሁ እሷንም ታቋታላችሁ ያ ስለዚህ የነደሩና የነዚህ ተኩላዎች ፌስቡክ ላይ የሚወጡ ሰዎች ህዝቡን ለማባላት ነው የመጡት ጥቅም ነው ደሩማን ምንም የተጠቀመው ነገር የለም አሮጊቷ ግን እስካሁን ድረስ በኢትዮጵያ ስም የምትቀበለው ገንዘብ አላት ከቀይ መስቀል እሱን ገና እናዘጋዋለን ያ ከካሪታስ ማለት ነው ስለዚህ ሰዎች እባካችሁ አንድነት የምትሉ በአንድነት የምታምኑ ሰዎች ተጠንቀቁ እሷን የገዛ ቤተሰቦቿ ነገርኳችሁ የገዛ ቤተሰቦቿ የገዛ የእናት ያባቷ ልጆች ወንድሞቿ እህቶቿ አያቀርቧትም እኛ እነዚህ አይነት ነገር አንፈልግም ለምን ድርጅት አላቸው መኖር አለባቸው እሷን የሚያቀርቡ ከሆነ ግን ችግር ነው ለምን ሀበሻው ኢትዮጵያ በሙሉ ተሰብስቦ እቺ ሴት የደረሰችበት ቦታ ላይ እኛ አንደርስም ያ ሰዎቹ መክሰር ስለማይፈልጉ በቃ ድርጅታቸው ማጣት ስለማይፈልጉ እኛ እቺን ሴትዮ ማየት አንፈልግም ያንቺ ዝምድና ያንቺ ስጋ እህትነት ይቅርብን ብሎ የእናት ያባቷ ልጅ ወንድሟ አያናግራትም የወንድሟ ልጆች አያናግሯትም ቤተሰብ የሚባል ነገር አያናግራትም ያ ስለዚህ እባካችሁ እቺንም ወያኔ እነንም ወያኔ ተጠንቀቁ ያ በራሳችሁ እመኑ በራሳችሁ ማንነት በራሳችሁ ምንነት ውጡ ውሸት ነው አልኳችሁ የምትሰሙኝ ከሆነ በእናንተ ስም የሚነግድ በጣም ብዙ ሰዎች አሉ በጣም ብዙ ሰዎች እና ተጠንቀቁ መጠንቀቅ አለባችሁ በተረፈ እኔ አሁን ጊዜ የለኝም ለውጣ ስለሆነ ነው ደሩን ግን በጣም ቴንኪው አለባበሱን ስላሳመረ ባይሆን በጣም ብዙ ምን እንነጋገረው ነገር አለ ትናንትና ስለ አንድነትና ስለ ልዩነት አቀርብላችኋለሁ በፌስቡክ በኩል ብዬ ነበር ግን የወይሜን እንትን ስለነበረ ብዙ ፕሮግራም ስለነበረ ያንን ላለማጣበብ ብዬ ትቸዋለሁ ዛሬ በጊዜ ከተመለስኩኝ እንግዲህ ቀጠሮ ይዘናል ዛሬ ስለ አንድነትና ስለ ልዩነትና በሶሻል ሚዲያ ተኩላዎች እንደማን እንደሆኑ እስከነ ማስረጃው ልናስተላልፍላችሁ እንፈልጋለን እባካችሁ ተጠንቀቁ ያ አንድነት ፈላጊዎች ኢትዮጵያዊነትን የምትፈልጉ ሰዎች ተጠንቀቁ እኔ ደስ ይለኛል አንድነትን የሚል ሰው ኢትዮጵያዊነትን የሚል ሰው እኔ ምንም እንትን የሚለኝ ነገር የለም ግን እናንተ ሰርታችሁ መታሳዩኝ ከሆነ እኔ እናንተን ሰፖርት ለማድረግ ሁሉ ጊዜ ካጠገባችሁ ነኝ ግን አትፎገሩ ኦኬ ወዳችኋለሁ ባይ ባይ እስከነ ማስረጃው እኔ ካለ ማስረጃ ነገሮችን ማውጣት ካለ ማስረጃ ነገሮችን ማውጣት ስለማልፈልግ ነው ማስረጃ ይዤ ለእናንተ እያንዳንዱን ነገር አውጥቼ አሳያችኋለሁ ኦኬ ባይ ባይ ወዳችኋለሁ ድል ለተጨቆነ ህዝብ ድል ለኦሮሞ ህዝብ ያልኩኝ ልሰናበታችኋለሁ